ሰላም ዛሬ የውበት ከፍታ በሚል ርዕስ እንመለከታለን። የውበት ከፍታ ወይም ሚስጥር ከውበት ምርቶች ጋር በተከታታይ ከተለያየ አቅጣጫ እንዳሰሳለን። ጊዜ ታይም በዩቲዩብ ቻናላችን ቤተሰብ ይሁኑ። በርካታ ጠቃሚ መረጃዎችን ያገኛሉ። የውበት ከፍታ ከጊዜ ጋር ይራመዳል። ጊዜ ውበት ነው። ጊዜ በውበት ሲገለጽ በአዎንታዊነቱ ያይላል። ውበት ደግሞ ውስጣዊና ውጫዊ ክፍሎች አሉት። ውስጣዊና ውጫዊ ውበት ሲጣመሩ ልክ እንደ አንድ ሳንቲም ይሆናሉ። ሲነጣጠሉ ደግሞ አዎንታዊና አሉታዊ ይሆናሉ። ግማሽ ልጩ ግማሽ ጎፈሬ እንደማለት ነው። ሰው የዘራውን ያጭዳል። መልካም ከሆነ ሰናይ ፍሬ፣ መጥፎ ከሆነ ደግሞ እንክርዳድ ያመርታል። ታዲያስ ውበትን ማን ይጠላል? ገንቢ ነው። አስደሳች ውበት እንደ ተመልካቹ ነው። ፈረንጆች ቢዩቲ ኢዝ ኢን ዘ አይ ኦፍ ቢሆልደር እንደሚሉት፣ ቀጥሎም ኖ ዋን ኢዝ ፐርፌክት ይላሉ። ሰው ሆኖ ፍጹም ሊሆን አይችልም። ስህተት ይፈጽማል። ተቃርኖ ያላቸው አስተሳሰቦች በገንቢ መተካት ውበትን ያጎሉታል። ውበት የፊት ገጽታ ብቻ አይደለም። ውበት ላዩን ሲታይ ባለባበስ፣ ባጋጋጥ፣ በመኳኳል ሊደረት ሊያብለጨልጭ ይችላል። ውስጥ ከተሰበረ ግን ባዶነት ይሰማል። ለዚህም ነው በአገር አቀፍ ሆነ ዓለም አቀፍ የውበት ውድድሮች ውስጣዊና ውጫዊ ውበት አላቸው የሚል መስፈርት የሚቀመጥላቸው። ውበት በአይን የሚሞላ በሐዘን ይሁን በደስታ ብርሃንን ይፈነጥቃል። የነፍስና ሥጋ ጥምረት በረከት ያመጣል። ውበት ደግነት፣ አሳቢነት፣ የማያረጅ ምግባር ነው። ውበት የእግዚአብሔር ስጦታ ነው። ውበት ፍቅር፣ ተግባቢነት፣ የማያዳላ ባህሪ ያለው። በሀገራችን አባባል መልክ ታጥቦ አይጠጣም የሚባለውም ቁም ነገር ካልታከለበት ኋላ ቀርና ጉራ የበዛበት ሕይወት ይሆናል። ለማንኛውም የውበት ምስጢርን የተለያዩ ፈላስፎች አንደበት እስቲ እናዳምጠው። ውበት ሙዚቃ ሳይሆን የሂሳብ ቀመር ነው ይላል ፓይታጎረስ። በምድር ላይ እንድናስብ የሚያደርገን ነገር ብቻ እሱ ውበት ነው ይላል ባውጋርደን። መልካም ነገር ሁሉ ውብ ነው ይላል ፕላቶ። ለማንኛውም በዛሬው ዝግጅት ይህንን ተመልክተናል። በምስሉ ላይ የምትመለከቷቸው በአሜሪካ 2024 እና 2025 የውበት ወይም የቁንጅና ውድድር አሸናፊዎች ናቸው። ደህና ሁኑ።